በኢንጂነሪንግ እይታ ወይም በኢንጂነሪንግ ዓለም ስናየው የሰው ልጅ ወደ ጨረቃ መውጣት ችሏል። የዓለማችን ረጅም የተባለ ህንፃ ማቆም ችሏል። በውቅያኖስም ውስጥ ለውስጥ ታናሎችና ዋሻዎችን በመገንባት ሁለት ግዛቶችን ወይም ኮንቲኔንቶችን ማገናኘትም ሁሉ ችሏል። ግን የሁሉ ስራና እድገት ግብጽ ውስጥ ወደሚገኙት ወደ ፒራሚዶቹ ዞር ተብሎ በታየ ሰዓት ላይ እዚህ ነጥብ ጋር ሲደረስ የዓለማችን ኢንጂነር የተባሉ ታዋቂና ዝነኛ ኢንጂነሮች ላብ በላብ ይሆናሉ። ምክንያቱም እዚህ ቦታ ላይ የሚገኙ የፒራሚዶች ሚስጥር ማለት ያለፉት 4500 ዓመታት በዓለማችን ላይ አለ የተባለ ቴክኖሎጂን በደንብ ቻሌንጅ ያደርገዋል ወይም ይፎካከረዋል የሚባል ሥራ ነው። ብዙዎቻችን እንደምናስበው ዓለም በአሁኑ ሰዓት ላይ እጅግ በጣም ሰልጥናለች። ግን ትልቁ ጥያቄ የሰው ልጅ አንድ ፒራሚድ ማቆም ይችላል እንዴ? ይህ ቃል ሲሰማ እንግዲህ ምናልባት ቀለል ያለ ሊመስለን ይችላል። ግን እውነታው እናድርገው ከተባለና ወደ ተግባር ከተገባ እጅግ በጣም አስፈሪና በጣም ውድ የተባለ ሥራ ነው። በእርግጥ ይህን ነገር እናድርገው ቢባል ወይም እንገንባ ቢባል በትክክለኛ ሊሆን አይችልም። ግን የተለያየ ክሮስ ካልኩሌሽን እያደረግን ለመስራት እንሞክራለን። በዚህ በሰለጠነው ዓለም በ2026 አንድ ፒራሚድ ለማቆም ሥራ ቢጀመርና ቢሰራ የሰው ልጅ ምን አይነት ቻሌንጆችን ሊያልፍ ይችላል? ምን አይነት ውጣ ውረድ አለው? ምን አይነት ችግር አለው? በዛ ላይ ደግሞ ይህን ትልቅና ግድንግድ የሆነ ፕሮጀክት ለመስራት ምን ያህል ወጪ ያስወጣል የሚለውን ለማየት እንሞክራለን። ዓለም ድንቅ ናት በሚለው ቪዲዮ በድጋሚ ተገናኝተናል። ውድ ቤተሰቦች፣ በግብጽ ውስጥ የሚገኘው ካይሮ የሚባለው ከተማ የዓለማችን በጣም አስገራሚ የሆነና በጣም ብዙ ሚስጥሮችን የደበቀ ፒራሚድ የሚገኝበትና ያለበት ከተማ ነው። እዚህ ቦታ ላይ ያለ ሚስጥርም ለሺህ ዓመታት የሰውን አይምሮ በጣም እየተፈታተነና እያስጨነቀ ኖረዋል። ጊዛ ፕላቶ የሚባለው አካባቢ የሚገኘው ይህ ፒራሚድ ቀደም ባለ በድሮ ጊዜ ግብፅን ይገዙ የነበሩ የንጉሶቿ የኃይላቸውና የስልጣናቸው ትልቁ ማሳያ ነው። ግን ከነዛ ሁሉ መሃል አንደኛው በጣም ትልቅ ነው። ይህም ጊዛ ፒራሚድ የሚባለው አካባቢ የሚገኘው ካይሮ ኩፉ የተባለው ንጉስ ያሰራው የነበረው እጅግ በጣም ትልቅ የሚባለውና ለየት ያለው ነው። በጉዳዩ ላይ እውቀት ያላቸው ተመራማሪዎች እንደሚሉት ከሆነ በዚህ ሰዓት ላይ አንድ ሰው ፒራሚድ መስራት ከቻለ ወይም አንድ ሀገር በዓለማችን ላይ ማንኛውም ነገር ማድረግ ይችላል ይላሉ። ምክንያቱም ፒራሚድ ማለት በዓለማችን ምሳሌ የማይገኝለት ልዩ የሆነ ስራ ሲሆን ምክንያቱም ለረጅም ዓመታት እጅግ በጣም ትልቅ የተባለና አስፈሪ የተባሉ ማዕበሎችና መሬት መንቀጥቀጦችን መቋቋም ችሎ ይህን ያህል ዓመት መቆም ችሏል። ቁመቱ 147 ሜትር ሲሆን 12 ሄክታር ላይ ደግሞ ተንሰራፍቶ የተቀመጠው ይህ ተራራ የሚመስለው ስትራክቸር ወይም ግንባታ ያን ያህል ቀላል አይደለም። በቀላሉ እንደዚህ ብላችሁ አስቡት። ባለ 40 ወለል በጣም ረጅም የሆነ ትልቅ ህንጻና ስፋቱ ደግሞ 10 የእግር ኳስ ሜዳን የሚያክል ነው ብላችሁ አስቡት። በ200 ሌብል ላይ የተቀመጠው ይህ የድንጋይ ድርድር 60 ሚሊዮን ቶን ክብደት አለው። እያንዳንዱ ብሎክ ወይም ድንጋይ ደግሞ ሳይዙ ሬንጅ ሮቨር መኪናን ያክላል። ግን ትክክለኛውና አስገራሚው ነገር የነዚህ የድንጋዮቹ ብዛት ላይ ነው ያለው። እነዚህ የተደረደሩት ድንጋዮች ብዛታቸው 2.3 ሚሊዮን ብሎኮች ሲሆኑ ከነዚህ መሃል ደግሞ ትንሽ የሚባለው 2 ቶን የሚመዝን ሲሆን ትልቅ የሚባለው ደግሞ 60 ቶን ያህል ይመዝናል። በጣም ታዋቂው የግብፁ አርኪኦሎጂስት ዛሂ ሐዋስ እንደሚለው ከሆነ ግብጽ ፒራሚድን አልሰራችውም፣ እንዲያውም እነዚህ ፒራሚዶች ግብጽን ሰርተዋታል ወይም ፈጥረዋታል ይላል። እሱ እንደሚለው ከሆነ ቀደም ያሉት ስልጣኔ የነበራቸው የግብጽ ሰዎች እነዚህን ፒራሚድ ለመስራት የተጠቀሙበት ቴክኒክና የኢንጂነሪንግ ብቃት ዛሬም ድረስ እንኳን አንድ ትልቅ ሚስጥር ነው፣ አልፈታነውም ብለዋል። ግን ታዲያ አሁን እዚህ ጋር ትልቁ ጥያቄ ከዛሬ ከ4500 ዓመት በፊት የነበሩ እነዚያ ሰዎች ይህንን መስራት ከቻሉ በአሁኑ ሰዓት ላይ በሰለጠነው ዓለም ይህን ነገር መስራት አንችልም የሚል ጥያቄ ያስነሳል። ይህን ጥያቄ እንግዲህ ከጠየቃችሁ ቀጥታ መልሱ አይቻልም ነው። የመጀመሪያውና ትልቁ ምክንያት ዓላማ ነው። በዚህ ሰዓት ላይ ማንም ሰው ፒራሚድ የመሰለ ስትራክቸርን ለማቆምና ለመገንባት ምንም አይነት ዓላማም እቅድም አይኖርም። በድሮ ጊዜ ከዛሬ 4500 ዓመት በፊት እነዚህ ፒራሚዶች ማለት በድሮ ስልጣኔ ላይ ለነበሩት ሰዎች ለጣዖቶቻቸው ለሚያመልኳቸው እንዲሁም አምላኬ ለሚሉት ለፊራውን ለማምለኪያና ለክብሩ ሲሉ የገነቡት ነበርም። ይህም ማለት እነሱ በድሮ ጊዜ ሃይማኖታዊ አምልኮ የሚያደርጉበት ዋናና ጠንካራ ምክንያት ነበራቸው። ለአምልኳቸውም ደግሞ ዛሬ ላይ ዓለምን እያስደነቀ ያለውን ይህንን ስትራክቸር ወይም ፒራሚድ ሊገነቡ ችለዋል። አንድ ነገር ግልጽ ነው፣ በጣም ተቸግረውና ከብዷቸው የሰሩት እንጂ በቀላሉ አምጥተው ደርድረው ያስቀመጡት አይደለም። እሺ እንደዚህ ብለን እናስብ። ዛሬ ላይ እንኳን እኛ ለመገንባት ምክንያት አለን እንበል። ለዛም ሲባል ደግሞ ፒራሚድን መገንባት አለብን ተባለ እንበል። ራሱን የሚመስል አንድ ፒራሚድ መስራት ነው ያለብን። በትክክልም ከራሱ ጋር የሚመሳሰል ሆኖ ጥንካሬውን ደግሞ በቀጣይ 4500 ዓመት ያህል ቀጥ ብሎ ልክ እንደዛው ሁሉንም ቻሌንጆች ተቋቁሞ ሊቆይና ሊቆም የሚችል እንስራ ተባለ። ስለዚህ ስንጀምረው ምን አይነት ችግሮች ያጋጥሙናል የሚለውን ደግሞ አንድ ባንድ እንይ። ፒራሚድን ለመስራት የመጀመሪያው ቻሌንጅ የሚሆነው በዓለማችን ላይ የመጀመሪያውና ቀዳሚው የገንዘብ ራሱ ሌላ አንድ ፒራሚድ ማዘጋጀት አለብን። ትክክለኛ ነው ይሄ። በእርግጥ ፒራሚድ ሲታይ በጣም ቀላልና ተራ ነገር ይመስለናል። ግን እንስራው ከተባለ በዓለማችን ላይ ውድ የተባሉትን ሜጋ ፕሮጀክቶችን እንኳን የሚያስንቅና የሚበልጥ ገንዘብ ሊያስወጣ ይችላል። ሁለተኛው ቻሌንጅ የሚሆነው ደግሞ ሙሉ መረጃውን ማየትና ማወቅ የምትፈልጉ ብቻ ዩቱብ ላይ ገብታችሁ እንድታዩ ጋብዛችኋለሁ። ከወዲሁ አመሰግናችኋለሁ። መልካም ጊዜ፣ መልካም ቆይታ።